በ2027 ይወጣሉ ተብሎ ከሚታሰቡ መኪኖች መካከል የቶዮታው ሃይላንደር ነው። ይህ መኪና የ2027ን ገበያ ይቆጣጠረዋል ተብሎ ይታሰባል። ይህ መኪና እንግዲህ የሚገርም ስፔሲፊኬሽን ያለው ሲሆን በሚድ ሳይዝ ኤስዩቪ የመጣ ነው። ሙሉ በሙሉ ደግሞ ኤሌክትሪክ መኪና የቴስላ ሱፐር ቻርጀር የተገጠመለት ሲሆን እጅግ በጣም በፍጥነት የሚሞላ መኪና ነው ተብሏል። በሁለት አይነት ቫራይቲ የመጣ ሲሆን በፎርዋርድ ዊል ድራይቭ እና ወይም ደግሞ በሲንግል ሞተር እና በዱዋል ሞተር ወይም ፎር ዊል ድራይቭ አይነት ነው የመጣው። ይህ ሲንግል ሞተር በሚሆንበት ጊዜ ፓወር አውትፑቱ 165 ኪሎዋት ወይም ደግሞ 270 ሆርስ ፓወር የማመንጨት አቅም ሲኖረው 270 ቶርክ የማመንጨት አቅም አለው ማለት ነው። ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመጓዝ 7.8 ሰከንድ ብቻ ነው የሚፈጅበት። አጠቃላይ የመሸከም አቅሙ ደግሞ 1600 ኪሎ ግራም ይሸከማል ማለት ነው። ባትሪ ካፓሲቲው 77 ኪሎዋት ሃወር ሲሆን የመጓዝ አቅሙ ደግሞ 434 ኪሎ ሜትር ነው ማለት ነው። ይህ በዱዋል ሞተርስ በሚሆንበት ጊዜ ደግሞ 250 ኪሎዋት ሃወር አውትፑቱ የመስጠት አቅም ሲኖረው አጠቃላይ 320 ሆርስ ፓወር ይሆናል ማለት ነው። 440 ቶርክ የማመንጨት አቅም ሲኖረው ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመጓዝ ደግሞ 5.7 ሰከንድ ብቻ ይፈጅበታል ማለት ነው። አጠቃላይ 2270 ኪሎ ግራም የመሸከም አቅም ይኖረዋል ተብሏል በዱዋል ሞተር ሲሆን አጠቃላይ ይህ በዱዋል ሞተር በሚሆንበት ጊዜ የባትሪ ካፓሲቲው 95.8 ኪሎዋት ሃወር ሲሆን 514 ኪሎ ሜትር ደግሞ በፉል ቻርጅ መጓዝ ይችላል ተብሏል። ይህ መኪና ለየት የሚያደርገው ደግሞ ባይ ዳይሬክሽናል ቻርጂንግ ሲኖረው ቬሂክል ቱ ሎድ ቱ ቬሂክል ቻርጅ የማድረግ አቅም ሲኖረው ይህም ይጠቅማቸዋል ከሃይላንደሩ ወደ ሌላ መኪና ቻርጅ ማድረግ እንዲሁም ወደ ቤታችሁ ደግሞ በመብራት በሚጠፋበት ጊዜ መጠቀም ትችላላችሁ ማለት ነው። ፕራይስ ታጉ ደግሞ 50,000 እስከ 55,000 ዶላር ነው ተብሏል። እጅግ በጣም ለ2026 መጨረሻ አካባቢ ይለቀቃል ተብሏል።